በማለት ንጉሠ ነገሥቱ አጼ ምኒልክ ለጦርነቱ ሲባል የዘንድሮ ጾም እንዳይጾም ዘማቹን ወታደር ይፍቱልኝ፣ ጾሙ ለወታደሮቼ ይሻርልኝ ብለው አቡነ ማቴዎስን ጠይቀው ነበር። አቡነ ማቴዎስ ግን እምቢኝ አሉ። ወታደርም ቢሆን ዘማችም ቢሆን ጾም ሻሩ አልልም ብለው እምቢ አሉ። ጳውሎስ ኞኞ አጤ ምኒልክ በሚለው መጽሐፉ ላይ ይህን አስገራሚ ታሪክ እንዲህ ተርከዋል። ጳውሎስ ኞኞ አጤ ምኒልክ ገጽ 172። የአድዋ ጦርነት የተካሄደው በገናና በሁዳዴ ጾም ነው። ክርስቲያኑ ዘማች በዚያን ጊዜ እንደነበረው አጿጿም ራቱን በልቶ እስከሚቀጥለው ጀንበር መጥለቅ ምንም አይቀምስም፣ ውሃ እንኳን አይጠጣም ነበር። ይህን የተገነዘቡት አጤ ምኒልክ ጳጳሱን አቡነ ማቴዎስን ጦርነት ላይ መሆናችንን ያውቃሉ፣ ሰራዊቱ በጦርነቱም በጦሙም ተደራራቢ ጉዳት እንዳይደርስበት ያገኘውን እየበላ እንዲዋጋ ይፍቱት፣ ቢያስፈልግ ከጦርነት መልስ ይጾማል ቢሏቸው አቡኑም አልፈታም ብለው እምቢ አሉ። ምኒልክም በዚህ ያዝነው እግዚአብሔር የዋህ አምላክ ይርዳው አሉ ይላል። ሌላኛው ደራሲ ደግሞ ጳጳሱ አቡነ ማቴዎስ አጼ ምኒልክን ስለ ኢትዮጵያ የሚዋጋው እግዚአብሔር ነው፣ ሰልፉ የሰው ሳይሆን የእግዚአብሔር ነው፣ ድሉ ለኢትዮጵያ ይሆናል ብለው መናገራቸውን ዘግቧል። አቡኑ ተሳስተው ይሆን? ያን የሆነውን እስኪ እንመልከት። የካቲት 22 ሌሊት የጣሊያን ጦር ለውጊያ ከመነሳቱ በፊት ከባድ ድግስ ተዘጋጅቶለት በፌስታ ነበር። የጣሊያን ወታደሮችም የኢትዮጵያን ሰራዊት ለመውጋት ከሳውራ ተነስተው ገንደብታ ሲደርሱ ከሌሊቱ 8 ሰዓት ነበር። ውጊያ ከመግባታቸው በፊት እረፍት እንዲያደርጉና በሚገባ እንዲመገቡ ታዘዙ። በቆርቆሮ የታሸጉ ምግቦችን በልተው የሚበቃቸውን ያህል ውሃ ጠጥተው ለውጊያ ዝግጁ ሆነው የኢትዮጵያ ሰራዊት ወዳለበት መስመር በደፈጣ መግባት ጀመሩ። የኢትዮጵያ ጦር መኮንኖች ደግሞ ቤተክርስቲያን ጸሎት ላይ ነበሩ። የጣሊያኖች የተኩስ ድምፅ እንደተሰማ ኢትዮጵያኖቹ የጳጳሱን አቡነ ማቴዎስን መስቀል የተሳለሙ ወደ ውጊያ ገቡ። እህል አልቀመሱም፣ ውሃም አልጠጡም። በጥድፊያ ወደ ሰልፋቸው አመሩ። ውጊያው ተጀመረ። የጣሊያን ጦር በ3 አቅጣጫ ተለጥጦ በመምጣቱ ጦርነቱ ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 11 ሰዓት ቅልጥ ብሎ አለ። የኢትዮጵያ ጦር ቀኑን ሙሉ የዋጋው እህል ውሃ ሳይቀምስ ነበር። ጦርነትን ምክንያት አድርጎ የገናን ጾም ሳይሽር አሁንም ውጊያውን ምክንያት አድርጎ ሁዳዴን ጾም ሳይሽር እየጾመ ተዋግቶ የኢትዮጵያ ሰራዊት ድል አደረገ። አቡነ ማቴዎስ አልተሳሳቱም ነበር። ጳጳሱ ይልሃል እንዲህ ነው፣ ሐሞተ ኮስታራ የእምነት ሰው። አቡነ ማቴዎስ የአድዋን ጦርነት ከሚመሩት ሰዎችም አንዱ ነበሩ። አቡነ ማቴዎስ በመንፈሳዊ ጉዳይ ብቻ ሳይሆን የኢትዮጵያን ጦር የበላይ ሆነው ከሚመሩትና ከሚያስተባብሩት አዝማች መሪዎች ውስጥ አንዱ ነበሩ። የጦር እቅዱ ላይ ከጦር መሪዎች ጋር አብረው ይመክራሉ። የጦር ውሎ ግምገማ ላይም ተሳታፊና ዋነኛ ተዋናይ ገምጋሚም ነበሩ። ለምሳሌ የአምባላጌን ጣሊያን ምሽግ የሰበሩትና ድል ያደረጉት ጀግናው ራስ መኮንን መቀሌ ላይ ያንን መድገም ባለመቻላቸው ራስ መኮንን ላይ የሰላ ትችትና ወቀሳ ካቀረቡት መሃል አንዱ አቡነ ማቴዎስ ነበሩ። ዘ ባትል ኦፍ አድዋ የሚለውን ግሩም መጽሐፍ የጻፉት ፕሮፌሰር ሬመንድ ጆናስ አቡነ ማቴዎስ ከኢትዮጵያ ጦር ዋና መሪዎች አንዱ እንደነበሩና እያንዳንዱን የውጊያ ውሎ ግምገማ ላይ እንደሚሳተፉም ጠቅሶታል። ገጽ 139። ከዚህ ጽሑፍ መረዳት የምንችለው ኢትዮጵያ ሊደርሺፕ ብሎ በአራተኛነት ያስቀመጣቸው አቡነ ማቴዎስን ነው።
አቡኑ ከሰራዊቱ ጋር ሆነው የሚያጽናኑ ብቻ አልነበሩም። የኢትዮጵያ ጦር አመራር አካል ውስጥም አንዱ ነበሩ። ውጊያ ሲበላሽ ይገስጹ ነበር። ራስ መኮንን ከፍተኛ ባለስልጣን ቢሆኑም ስልጣናቸውን ፈርተው አቡኑ ዝም አላሉም። ስብሰባ ላይ ተገኝተው ወቅሰዋቸዋል። አጼ ምኒልክ ራሳቸው ከባድ ውሳኔ ሲያጸኑ አቡነ ማቴዎስን አማክረው ነበር። ዳግማዊ አጼ ምኒልክ ጣሊያንን ድል ካደረጉ በኋላ ምርኮኞቹን በተመለከተ በኢትዮጵያ አመራሮች መካከል ከፍተኛ ክርክር ተደርጎ ነበር። የመጨረሻውን ውሳኔ ንጉሡ የወሰዱት አቡነ ማቴዎስን አማክረው ነበር። አሁንም ዝነኛው ፕሮፌሰር ሬይመንድ ጆናስ ዘ ባትል ኦፍ አድዋ በሚለው መጽሐፋቸው ገጽ 234 ላይ ጠቅሰውታል። ጦርነቱ ላይ የተከናወኑ ሌሎችም በርካታ ውሳኔዎች አቡነ ማቴዎስ ተሳትፈዋል። እናማ ምን ለማለት ነው? የአድዋ ጦርነት ዲፕሎማሲ ዘመቻ ላይ አንዷ ዲፕሎማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች፣ ወይም እነ ቄስ ወልደ ሚካኤል። ዲፕሎማሲው ፈርሶ ጦር ሲታወጅ አንዷ ዘማች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች። የቀረ የለም። ጽላቱ፣ ካህኑ፣ መነኩሴው፣ ጳጳሱ ዘምቷል። ጦርነቱን በበላይ ሲመሩ ከነበሩት አካላት አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ አቡነ ማቴዎስ ነበሩ። የጦሩ ጠቅላይ አዛዥ ለዋና ዋና ውሳኔ አማካሪያቸው ጳጳሱ አቡነ ማቴዎስ ነበሩ። አቡነ ማቴዎስ የውጊያን ውሎ ይገመግሙ ነበር። የተበላሸ ሲመስላቸው የጦር መሪዎችን የሚገስጹ ነበር። አረ ሰራዊቱን በዙር ቦታ እያስያዙ የሚያሰፍሩት መነኮሳቱ ነበሩ፣ ወዘተ ወዘተ። እናጠቃለውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነጻነታችን ባለውለታ ናት። በባርነት ቀንበር ስር እንዳንማቀቅ ተጋድለውና ተሰውተው ለሀገራችን ነጻነትን የሰጧት ቅዱሳን መንፈሳውያን አባቶቻችን ጭምር ናቸው። አድዋ ላይ ጣሊያንን ድል ያደረግነው በቅዱሳን አባቶቻችን መንፈሳዊ ጸሎትና ስጋዊ ተጋድሎ ጭምር ነው። አድዋ ሲነሳ ባለታሪኳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አትረሳ፣ ስሟ ይነሳ። ዋናዋ የድል መሐንዲስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናትና።